ሳምሪ እንዴት ነሽ? እንዴት ነሽ? እንዴት ነሽ? አለው መጣው ጠብቀኝ። ቡና ኮንትን ብዬ እቅዳለህ ወይስ ጠጥታ? አይ ጠጥቻለሁ። እኔ እንደውም ማውራሽ ነገር አለ። እሺ መጣው። ታዲያስ እንዴት ነህ? ደህና ነሽ? እግዚአብሔር ይመስገን። አለው ቡና እየጠጣሽ ነው? አልፈልግም አልከኝ። ቆንጆ ነበር። ታይ በቃ ዛሬ ደስ የሚል ቀን ያሳለፍኩት ከጓደኛዬ ጋር። ምን ነው ቆንጆ ጊዜ ያሳለፍኩት? አዎ በስማ መስፍን ታውቂዋለህ? ሁሌም እኮ አዲስ ነገር ይዞ ነው የሚመጣው መስፍኔ። ሁሌም አዲስ ነገር እውነት ነው። አይ ከዚህ በፊት የተፈጠረውን አታስቢ። አንዳንዴ እኮ ሰው ይሳሳታል። የዛሬው ግን የሚገርም ሀሳብ ነው ብታይ። ኧረ ዋው በጣም ምን እና የሚገርምሽ ባለቤቱና እሱ ተስማምተው ተነጋግረው በጣም ነው ይሰራላቸው። በጣም በቃ ተስማምተው ብታይ። ምንድን ነው እንዴ? በቃ እንዴ ብቻውን በጣም ረጅም ዘመን እሱ ነበር ፋይናንስ ፕሮቫይድ ልክ እንዴ ነው የሚገርምሽ ማለት ነው። እና ፋይናንሻል ነገሮችን የቤት ጉዳይ ቴክ ኬር የሚያደርገው እሱ ነበር። እና አሁን የሚገርምሽ በቃ ባለፈው ቁጭ ብሎ ተነጋግረው፣ ምክንያቱም ከአቅሙ በላይ ሆነ ነገሩ፣ ከባድ ሆነ። እዚህ በቃ ሚስቴ ከዚህ በኋላ 50-50 ሼር ብናደርግ እንደ ፈረንጆቹ ብሎ አላወራት መሰለች። 50-50 ከደሞዟ ማለት ነው። እንዴ በሰለጠነው ዘመን እኮ ሴቶች ይሰራሉ። እኛ ሀገር ነው ሴቶች የማይሰሩት። እኔም እኮ ሰራለሁ ታውቃለህ። እና 50-50% ነው ሼር ማድረግ ያለብን አላለም? ከዚህ በኋላማ እኔ እስከዛሬ ያው ቤት ኪራይ ምንም ሲከፍል የነበርኩት እኔ ነኝ። ከዚህ በኋላ በቃ ሼር ማድረግ አለብን። አይገርምሽም? ቆንጆ ሀሳብ ነው አለ። ቆንጆ ሀሳብ ነው። ያው እኩል ነን ትሉ የለ እንደ ሴቶች 50-50 ነው አይደል? 50-50 በጣም ጥሩ ሀሳብ። ችግር አለው እንዴ? ሰራለሽ፣ አንቺም ሰርተሽ እየመጣሽ ነው። ገንዘብ አለሽ፣ ደሞዝ አለሽ፣ እኔም ደሞዝ አለኝ። ግን ብቻዬን ያው ለምንድን ነው ፕሮቫይድ የማደርገው? እኩል ነን አይደል? ሴትና ወንድ። እሺ 50-50 በዚህ ተስማምተሃል? አዎ ሁሉ ነገር 50-50 ሁሉ ነገር ማለት ገንዘብ። አዎ ገንዘብ 50-50። እሺ 50-50 ካልክ እኔም 50% አዋጣለሁ። 50%ቱ እንትን ነው አይደለ? ምን የቤት አስቤዛችንን ሁሉ ወጪያችንን 50% ነው የምንካፈለው። አዎ በጣም ጥሩ። እንግዲህ አንተ ደግሞ የቤቱን ስራና ልጆችን ደግሞ በማገዝ 50% ትወስድልኛለህ ማለት ነው። ደስ እኮ አይደለም ያልኩት እኔ 50% ሁሉንም አልከኝ እኮ። ሁሉንም ግን ከገንዘብ አንጻር ነው ያልኩት። አሁን እኔ ልጆች ጋር እኔ ልንከራተት ይከብዳል። እኔ ከገንዘቡ አንጻር ገንዘቡን 50% እናዋጣ ነው ያልኩት። እሺ ያንተ ማት ሳይሆን ልንገርህ፣ 50% ብሬን አዋጥቼ የልጆቹንም የቤቱንም ስራ ሙሉ ሰርቼ እንዴት አይነት ማትስ ነው ይሄ ፌር የሚሆነው ስታስበው? አይደለም እኮ እንደዛ አይደለም። 50% ምን ችግር አለው? እኔ ገንዘቡን 50% አንቺም 50%፣ ከዛ የቤቱን ስራ አንቺ ደግሞ ቀርብ እንደምታደርጊ ችግር የለም። 50% እናዋጣን፣ 50% ስራውን እንጋራዋለን ማለት ነው። በጣም ምርጥ ሀሳብ ነው። እውነት ወድጃለሁ። እንዲያው መቼ ነው የምንጀምረው? አይ ቆይ ላስብበት። እንደዛ አይደለም ወገኛ 50% አይደለም ቀልደኛ